በሲኒማ ታሪክ እጅግ በጣም ብዙ ሰው ስለወደዳቸው ሁለት ታሪካዊ ፊልሞች እናውራ። የመጀመሪያው ፊልማችን ዘ ሻዋሻንክ ሪደምፕሽን ነው። ይህ ፊልም በእስር ላይ ሆነው ነፃነትን የተጠሙ ውስን ገጸ ባህሪያት ላይ ያተኮረ ሲሆን እጅግ በጣም በሚስብ መልኩ ተስፋን፣ ጓደኝነትንና ለነፃነት የሚከፈልን ዋጋ ኩልል አድርጎ ያስቃኘናል። ይህ ፊልም አሁን ላይ 9.3 IMDb ሬት በማግኘት የአንደኝነትን ደረጃ ይዟል። ሁለተኛው ፊልማችን የሚሆነው ደግሞ ብዙዎቻችሁ እንደምትጠብቁት ዘ ጋድፋዘር ነው። ስለዚህ ፊልም በጣም ብዙ ማለት ይቻላል። እያንዳንዱ ዲያሎግና ሾት አሁንም ድረስ በሲኒማ ታሪክ ማስተርፒስ እንደሆነ የፊልም ወዳጆች ይስማማሉ። ይህ ፊልም የማፊያ ታሪክ ብቻ እንደሆነ ካሰባችሁ ትልቅ ስህተት ሰርታችኋል። በዚህ ፊልም ውስጥ የቤተሰብ ትርጉም፣ ክብርና ታማኝነት እንዲሁም ፓወርን ጥልቅና ቅርብ በሆነ የትረካ ጥበብ ተሰናድቶ እናገኛለን። ይህንን አስደናቂ ፊልም አንዳንዶች 2 ጊዜ አንዳንዶች ደግሞ 3 እና 4 ጊዜ ደጋግመው እንዳዩት ይናገራሉ። ታዲያ ምን ትጠብቃላችሁ? እነዚህን ገራሚ ፊልሞች አሁኑኑ ዳውንሎድ አድርጉና የሲኒማን ውበት ማጣጣም ጀምሩ። ፕሮሞሽን ሰናይ ጋር